2025 ሚስተር ኦሎምፒያን ኳሊፋይ ካረጉ ቦዲ ቢልደሮች አንዱ ሮቤል ሞስኬራ ወይም ኔክዜላ የምንለው ቦዲ ቢልደር ነው። ይህ ቦዲ ቢልደር እንግዲህ ባለው የአንገት ሳይዝ እና በእግሩ ሳይዝ ይታወቃል። የአንገቱ ሳይዝ 20 ኢንች ያህል ስፋት ያለው ሲሆን እግሩ ደግሞ እስካሁን በቦዲ ቢልዲንግ ታሪክ ታይቶ የማይታወቅ እግር የተባለ ነው። በ25 ሚስተር ኦሎምፒያ ቶፕ 10 ውስጥ የሚጠበቅ ቦዲ ቢልደር ነው። ሌላኛው አንድሬ ጃክድ ነው። በ2024 ሚስተር ኦሎምፒያ አምስተኛ ሆኖ ማጠናቀቅ የቻለ ቦዲ ቢልደር ነው። በጣም ቆንጆ የሚባል ኮንዲሽኒንግ ያለው ቦዲ ቢልደር ነው። በ2025 ሚስተር ኦሎምፒያ እንግዲህ ቶፕ 10 ውስጥ የሚጠበቅ ሚስተር ኦሎምፒያ ኮምፒቲተር። ሌላኛው ዘሙታንት የሚባለው ኒክ ዋልከርን እናገኘዋለን። ይህ ቦዲ ቢልደር ካሉ ቦዲ ቢልደሮች በጣም ስጋት የሆነ ቦዲ ቢልደር ነው። በ2023 እና በ2024 ሚስተር ኦሎምፒያ ላይ ያልተሳተፈ ሲሆን በ2023 ሃምስትሪንግ ላይ ጉዳት ደርሶበት ሲሆን በ2024 ደግሞ የኒክ ዋልከር ኮች ማት ጃንሰን ባስተላለፉት መልእክት በተለያዩ ምክንያቶች ለዚህ ኦሎምፒያ ብቁ አይደለም ብለው አልተሳተፈም ነበር። አሁን እንግዲህ ራሱን በተለያየ መልኩ በማሻሻል ለ2025 ሚስተር ኦሎምፒያ ኳሊፋይ አድርጓል ማለት ነው። ኒክ ዋልከርን እንግዲህ በዚህ ዓመት ቶፕ 3 ውስጥ የምንጠብቀው ቦዲ ቢልደር ነው። በመቀጠል የ2023 ሚስተር ኦሎምፒያን ቻምፒዮን የሆነውን ዴሪክ ላንስፎርድ እናገኘዋለን። ዴሪክ በጣም ጠንካራ ተፎካካሪ የሆነ ቦዲ ቢልደር ነው። በቦዲ ቢልዲንግ ታሪክም የጻፈ ቦዲ ቢልደር ነው። በ212 እና በኦፕን ሁለቱንም ሚስተር ኦሎምፒያ የሆነ የመጀመሪያው ቦዲ ቢልደር ነው ዴሪክን በዚህ ዓመት ቶፕ 4 ውስጥ የሚጠበቅ ሚስተር ኦሎምፒያ ኮምፒቲተር። ቀጣዩ ሳምሰን ዳውዳን እናገኘዋለን። ናይጄሪያን ላይን የሚባለው ማለት የ2024 ሚስተር ኦሎምፒያን ቻምፒዮን። ይህ ቦዲ ቢልደር እንግዲህ ባለው መስል ሳይዝ ሁላችን የምናውቀው ነው። በዚህ ዓመትም ኮንዲሽኒንግ ላይ በጣም በመስራት የ2025 ሚስተር ኦሎምፒያ ሳንዳውን ለማንሳት በትልቅ ጥረት ትጋት ላይ የሚገኝ ቦዲ ቢልደር። በ2025 ሚስተር ኦሎምፒያ ቶፕ 3 ውስጥ የሚጠበቅ ቦዲ ቢልደር ነው። ቀጣይ ማርቲን ፊትስወተር እናገኛለን። በ2024 ሚስተር ኦሎምፒያ አንድሬ ጃክድን በማሸነፍ አራተኛ የወጣ ቦዲ ቢልደር ነው። ይህ ቦዲ ቢልደር እንግዲህ ሳይጠበቅ በጣም ጥሩ የሆነ ፓኬጅ ይዞ የመጣ ቦዲ ቢልደር ነው። በ2024 ሚስተር ኦሎምፒያ በ2025 ሚስተር ኦሎምፒያ 5 ውስጥ የሚገባ ተብሎ የሚገመት ቦዲ ቢልደር ነው። ሌላኛው ከክላሲክ ፊዚክ ወደ ኦፕን ቦዲ ቢልዲንግ በ2025 እንግዲህ ኳሊፋይ አድርጎ የመጣው እርዝ ካልሴንስኪ ይገኛል። ይህ ጀርመናዊ ወጣት ቦዲ ቢልደር እንግዲህ ሁላችንም ከክላሲክ ፊዚክ መጥቶ ወደ ኦፕን ቦዲ ቢልዲንግ ሳይጠበቅ ኦሎምፒያን ኳሊፋይ ማድረግ የቻለ ቦዲ ቢልደር ነው። በዚህ ዓመት ቶፕ 10 ውስጥ የሚጠበቅ ቦዲ ቢልደር ነው። ሌላኛው በሄሮዝ ታባኒ የሚባለው ቦዲ ቢልደር ነው። ይህ ቦዲ ቢልደር በ2025 ሚስተር ኦሎምፒያ ከምናያቸው ቦዲ ቢልደሮች አንደኛው ነው። ቶፕ 10 ውስጥ ይገባሉ ተብሎ ከሚገመቱት ቦዲ ቢልደሮች ውስጥ። በመጨረሻም እንግዲህ ፐርሺያን ወልፍ የሚባለውን ሃዲ ቹፓን እናገኘዋለን። ሃዲ ቹፓን በ2022 ሚስተር ኦሎምፒያ መሆን የቻለ ቦዲ ቢልደር ነው። በዚህ ዓመት በጣም ትልቅ ግምት የተሰጠው ሳንዳውን ትሮፊን ለማንሳት ትልቅ ግምት የተሰጠው ቦዲ ቢልደር ነው። በእኔም ግምት የዚህ ዓመት ሚስተር ኦሎምፒያን ቻምፒዮን የሚሆነው ሃዲ ቹፓን ነው ብዬ አስባለሁ። እስኪ የእናንተን ግምት ከአንደኛ እስከ አምስተኛ ፕሪዲክሽናችሁን ኮመንት ላይ አስቀምጡልኝ። በቀጣይ በክላሲክ ፊዚክ ኳሊፋይ ያደረጉ ቦዲ ቢልደሮችን ይዤላችሁ ቀርባለሁ። ኮፒ ሊንክ፣ ፎሎ፣ ሼር፣ ሪፖስት ማድረግ እንዳይረሳ። መልካም ጊዜ።